የማይመች እውነት ይኸውልህ፣ ብዙ ጊዜ የምትገዛው በስሜትህ ነው። ቁጣህ ወስኖልሃል። ፍርሃትህ እንዳትጀምር ከልክሎሃል። ቅናትህ አላስፈላጊ ፉክክር ውስጥ አስገብቶሃል። እያንዳንዱ ፈጣን ምላሽህ በኋላ የምትጸጸትበትን መንገድ ይፈጥራል። እነዚህ ሁሉ የሚያሳዩት ገና ሙሉ በሙሉ ነፃ አለመሆንህን ነው። ነፃነት ማለት ግን ስሜትህን አለመሰማት አይደለም። አንተ ሰው ነህ። ስሜትህ የተፈጥሮህ አካል ነው። እውነተኛ ነፃነት ማለት ግን ስሜትህን ተመልክተህ ምላሽን መምረጥ መቻል ነው። ይሄ ነው እውነተኛ ጥንካሬ። ይሄ ነው እውነተኛ ሥነ-ሥርዓት። በዝምታ ውስጥ ስሜትህ ሲመጣና ሲሄድ ተመልከት። እንደ ማዕበል ይመጣሉ፣ እንደ ማዕበልም ያልፋሉ። አትከተላቸው፣ አትታገላቸው። ዝም ብለህ እንደ ታዛቢ ተመልከታቸው። በሰከነ መንፈስ፣ ንጹሕ እይታ ውሳኔን ስጥ። በስሜትህ ሳይሆን በዓላማህና በእሴቶችህ ተመራ። ይህንን በየቀኑ ተለማመድ። በጨለማ ውስጥ ማንም ሳያይህ የምትገነባው የውስጥ ምሽግህ ነው። ስሜትህ ከአንተ ውጪ ያለ ነገር እንደሆነ፣ እንደ ጎብኚ እንደሚመጣና እንደሚሄድ ተረዳ። ከዚህ ቅጽበት ጀምሮ በራስህ ተቆጣጣሪ ሁን። አትገዛ፣ አንተም ገዢ ሁን። ስሜትህን ገዝተህ እውነተኛ ነፃነትን ጀምር። ይህንን መልእክት ለሌሎችም አድርሰው። ለበለጠ ጥንካሬ ተከተለን።